አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወደ ዩቲዩብ ተከታታዮቼ እንዴት ናችሁ? ሰላም ናችሁ ወይ? እንዴት ቆያችሁ? ላይክ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ እላችኋለሁ። ዛሬ ደግሞ ለእኛ ለሴቶች የሚጠቅም ነገር ነው ይዤላችሁ የመጣሁት፣ ከጭንቀት የሚገላግል ማለት ነው። እኔ ለራሴ ሲጨንቀኝ ያነበብኩትን ነገር ለእናንተም ይዤላችሁ መጣሁ። ፀጉራችን ለሚነቃቀል ሰዎች ፀጉራችን ሲነቃቀል በጣም እንጨነቃለን፣ ልባችን ይሰበራል። በጣም ብዙ ፀጉር የሚነቀልበት ሰው ያውቀዋል። በተለይ የተጎረደ ሲወድቅ ታጥበን ስንወጣ በቃ እንዳለ ፀጉራችን እኔ እንጃ በጣም የሚያስፈራው የሆነ በሽታ የያዘን ያህል ነው የሚሰማንና ያን ነገር ከጭንቀት ይገላግለናል ብዬ አስባለሁ። እኔ እፎይ ነው ያልኩት ይሄንን ካነበብኩ በኋላ። ምክንያቱም ፀጉራችን ሲነቃቀል ከባድ ነው ስሜቱ ማለት ነው። ያው እንግዲህ ያለበት ሰው ያውቃል። ስለዚህ ያን ያህል ከባድ ነገር የበሽታ ከሆነ ያስታውቃል። ጤናማ አነቃቀል ከሆነ ደግሞ ልዩነቱን ላንብብላችሁ። የበሽታ ከሆነ እንግዲህ እዚሁ ላይ ትረዳላችሁ ማለት ነው። እስከ መጨረሻው ድረስ አዳምጡ። ብዙ ሰዎች የማይረዱት አንድ እውነት አለ። ሁሉም የፀጉር መርገፍ ጉዳት አይደለም ይላል። አንዳንዱ መርገፍ ተፈጥሯዊ ቅያሬ ነው። አንዳንዱ መርገፍ የመውለድ ምልክት፣ አሮጌው ወጥቶ አዲስ ሲተካ። አንዳንዱ መርገፍ የማስጠንቀቂያ ምልክት ነው ይላል። ይህ ማለት አንዳንዱ መርገፍ ጤናማ የሆነ ፀጉራችን ረግፎ ሌላ አዲስ አሮጌው ይነቀልና አዲስ ይበቅላል ማለት ነው። ያ ማለት ባጭሩ ያሸልታል። እና ሁሉም መርገፍ የበሽታ አይደለም። የበሽታው አሁን ቀጣይ ይመጣበታለሁ። እና አንዳንዱ መርገፍ ደግሞ የማስጠንቀቂያ ምልክት ነው፣ የበሽታ ማለት ነው። ስለዚህ ፀጉር በስሜት አይመራም። ፀጉር የሚመራው በባዮሎጂ ነው። የፀጉርሽ መርገፍ ተፈጥሯዊ ይመስልሻል ወይንስ በድንገት የመጣ የሚያስፈራ? የፀጉር እንክብካቤ በጀመርሽ ማግስት ፀጉር ሊረግፍ የሚችለው እነዚህ ምክንያቶች ሊሆኑ ይችላሉ። አሮጌው ፀጉር መተካት፣ ጠንካራ ፀጉር እንዲበቅል፣ የተጎዳውና የደከመው ፀጉር ቦታ መልቀቅ ይጀምራል። ፀጉራችንን መንከባከብ በጀመርን ሰዓት ፀጉራችን እየረገፈ ካየነው ያ ማለት አሮጌው እየለቀቀ አዲስ ሊበቅል ነው ማለት ነው። ስለዚህ እየተንከባከብኩት ነው፣ ምንም ለውጥ አላመጣሁ፣ እንደውም ባሰበት ብለን መተው የለብንም። ተስፋ ሳንቆርጥ መንከባከብ አለብን። እዚህ አንድ ነጥብ ነው። ሌላው ደግሞ የራስ ቅል መታደስ፣ በቆዳሽ ላይ የነበሩ ቆሻሻ ሲወገዱ የላላ ፀጉር አብሮ ሊወጣ ይችላል። የወቅት መቀያየር ወይንም የሆርሞን ለውጥ፣ ለምሳሌ ከወሊድ በኋላ፣ ይሄ የታወቀ ነው። ማንኛውም ሴት ከወሊድ በኋላ ፀጉሯ ይነቃቀላል። አብዛኞቻችን ይሄ የሚያስደነግጥ አይደለም፣ የበሽታም አይደለም፣ የምንም አይደለም። መቼ ነው መጨነቅ ያለብሽ? ይሄ ነው አሁን ዋናው ፖይንት። ፀጉራችን ሲነቃቀል መቼ ነው መጨነቅ ያለብን? በአንድ በኩል ተለይቶ የሚረግፍ ከሆነ፣ በአንድ በኩል አሁን እኛ ሁሉም ቦታ ነው ተነቃቅሎ የሚወጣው። በአንድ ጎን ብቻ የሚነቀል ከሆነ ይሄ መልእክት ነው። በቃ ማሳከክ፣ ማቃጠል ወይንም ከባድ ፎረፎር ካለብሽ፣ የሚያሳክክ ከሆነ የሚያቃጥል ከሆነ በአንድ ጎን ለይቶ የሚነቀል ከሆነ ይሄ ነው ችግሩ። ፀጉርሽ እየሳሳና እየደከመ ከመጣ፣ የራስ ቅልሽ በግልጽ እየታየ ክፍት ቦታዎች እየሰፉ ሲመጡ፣ ይሄ ነው በቃ ከባድ። የራስ ቅል እየሳሳ ክፍት ቦታ የሆነ እንደ ላጭኝ እኮ የሚወጣበት አለ አንዳንዱ ሰው ፀጉር መሀል ላይ የሚለጥ ማለት ነው። እንደዚህ አይነት እንዲሁም ደግሞ ዝም ብሎ ውልቅም ይላል። አንድ ጎን ለይቶ በአንድ ጎን ጤና ይሆናል እና ይሄ አስከፊ ነው። የጤና ባለሙያ ማማከር ይጠበቅብሻል። ይሄ ተራ መርገፍ ሳይሆን ምልክት ነው ይላል። እና የፀጉርሽ መርገፍ በብዛት የሚታየው የት አካባቢ ነው? ከፊት፣ መሀል፣ ጎን ወይንስ ሙሉ በሙሉ? ስለዚህ ይሄ አረጋገፍ ችግር ስለሆነ ጤና ባለሙያ አማክሮ
ሌላው ግን ዝም ብሎ የሚቆራረጠው ምናምን ያን ያህል የሚያሰጋ አይደለም። አትስኩ ላለው ዋናው ፖይንት ይሄ ነው። መጀመሪያ ማረጋገጥ፣ ማከም፣ ከዚያ እድገት። አትደናገጪ፣ በጉልበት ለማሳደግ አትሞክሪ፣ ራስ ቅልሽን አታሰቃዩ ይላል። እናመሰግናለን። በዚሁ አጋጣሚ ፀጉር በጉልበት አያድግም። ቀስ ብሎ ማዳመጥ ይፈልጋል። ማደግ ብቻ አይደለም፣ ፀጉር እኮ ማደግ ብቻ ሳይሆን ያው ያለው ፀጉር ራሱ ውበት እንዲኖረው በቃ ያለው ፀጉር ራሱ እኮ በሰላም እንዲኖር አናደርገውም። አንዳንዶቻችን መንችገን እኔም አንዷ ነኝ። መንችጌ ያበጥረዋለሁ፣ ግማሹን አውልቄ የራሱ ጉዳይ ብዬ ተዋለሁ ማለት ነው። እና እንዲያድግላችሁ ከፈለጋችሁ በፍቅር አሳድጉት ልላችሁ ነው። እንዲሁም ደግሞ በጣም የሚነቃቀልና የሚቆራረጥባችሁ ከሆነ እኔ የጠቀመኝን ልንገራችሁ። ሁሌም ከመታጠባችሁ በፊት የፈለገ ቢሆን ምንም አይነት ነገር ውህድ የሆነ ቅባት ነገር ሳትቀቡ አትታጠቡት። በቃ ደረቁን ዝም ብላችሁ የምትታጠቡ ከሆነ ቁምጥምጥ ነው የሚለው። አንድ ይሄ ነው። ሁለተኛ ደግሞ ሩዝ ውሃ አፍልታችሁ ከመታጠባችሁ ቀደም ብላችሁ ቢያንስ ለ20 ለ30 ደቂቃ የሩዙን ውሃ ተቀብታችሁ በደንብ ማሳጅ አድርጋችሁ ከዛ በኋላ መታጠብ መርገፉን በጣም ነው የሚቀንሰው። እኔ ራሴ ተጠቅሜበታለሁ ምንም አይነት ውህድ ሳልቀባ። እሺ እና ምንም አይነት ውህድ ሳልቀባ የታጠብኩ ሰዓት በጣም ብዙ ፀጉር ነው የሚወጣው። ውህድ ተቀብቼ ከታጠብኩ ደግሞ በከፊል መርገፉ ይቀንሳል። ተጠቀሙበት። በተለይ ደግሞ አብሽ ሽታውን የማትፈሩ ከሆነ አብሽ ራሱ አፍልታችሁ ውሃውን መጠቀም ከዛ በኋላ ከመታጠባችሁ በፊት ማለት ነው ስትታጠቡ ከመርገፉ ይቀንሳል። እኔ ሩዝ ሞክሬያለሁኝ፣ አብሽም የሆነ ቀን ሞክሬያለሁ፣ ግን ብዙ ጊዜ በተከታታይ የምጠቀመው ሩዝ ነው። ሩዝ ሽታውን መጥፎ አይደለም፣ ግን ወላሂ ነው የምላችሁ ፀጉሬ መጀመሪያ ዝም ብዬ የሩዝ ውሃ ሳላደርግ ቸኩዬ ከታጠብኩኝ ብዙ ነው የሚወጣው፣ ብዙ ፀጉር። ግን የሩዝ ውሃ ተጠቅሜ ከታጠብኩኝ ይቀንሳል። አይረግፍም ማለት ሳይሆን ይቀንሳል። እና የሩዝ ውሃ በጣም አሪፍ ነው፣ ተጠቀሙበት እላችኋለሁኝ። ሌላም ብዙ ለፀጉር እንዳይረግፍ የሚረዳ ነገር አለ። ያው ታውቃላችሁ፣ ግን ደግሞ በዚሁ አጋጣሚ በጣም ሲረግፍባችሁ አትደናገጡ ለማለት ነው። እኔ አሁን ይህንን መልእክት ያመጣሁት ፀጉር ሲረግፍ የምትደናገጡ የምትጨነቁ ሰዎች እንዳትጨነቁ ነው እንጂ መፍትሄው በጣም ብዙ ሰዎች ሰርተዋል ቪዲዮ እየገባችሁ እዩ። ነገር ግን መደናገጥ የለባችሁም። ሁሉም የፀጉር መነቀል በሽታ አይደለም ልላችሁ ነው። በሽታ ከሆነ በከፊል ነው የሚነቀለው፣ ወይንም ደግሞ ያሳክካል፣ ያቃጥላል የህመም ከሆነ። እንዲሁም ደግሞ በአንድ ጎን በአንድ ሳይድ ነው የሚነቀለው እንጂ ሁሉም በተመሳሳይ መልኩ አይነቀልም። እና ፀጉራችን በጣም ከሳሳ ከመነመነ ባዶ ቦታ መላጣ እስኪሆን ድረስ ካያችሁ ያ ነው የበሽታ ምልክት የሚሆነው እንጂ ኖርማል የፀጉር መነቀል ያን ያህል የሚያሰጋ አይደለም። አትስጉ ልላችሁ ነው። አንስጋ። እኔም በጣም እሰጋ ነበር። ይህንን ካነበብኩ በኋላ ነው የተረጋጋሁት። እናንተም እንድትረጋጉ ነው ይዤላችሁ የመጣሁት እላችኋለሁኝ። ከወደዳችሁት ደግሞ ላይክ፣ ሰብስክራይብ እያደረጋችሁ በሌላ ቪዲዮ እስከምንገናኝ መልካም ሁኑልኝ። አመሰግናለሁ። ቻው